ስታሸንፍ ሁሉም ሰው ያንተ አጨብጫቢ ነው። ለማሸነፍ ግን ያደረግከውን እያንዳንዷን ትግል ማንም ሰው ሊረዳልህም ሊያውቀውም አይችልም። የትሬኒንግ ዕለት ምንም ካላሾፍክ የጨዋታው ዕለት ነገሮች ይቀለዋል። ህይወት ፊቷን አዞረችብኝ ብለ ተስፋ አትቁረጥ፣ አትረበሽ። ይልቁንም ፊቷን እስክታዞርልኝ ድረስ አልንበረከክም በላት። ወዳጄ ስማኝ፣ አንዳንዴ ህይወት ፊቷን የምታዞርብህ ልታሸንፍ ፈልጋ ሳይሆን ጠንካራ እንድትሆን ልታስተምርህ ነው። እመነኝ፣ ነገ ያንተ ቀን ይሆናል። ዛሬ በህይወትህ የጨለመ ቢመስልህም የነገዋ ፀሐይ መውጣቷ ግን ግዴታ ነው። እያሳለፍክ ያለው እያንዳንዱ መከራ ነገ ለምትቆምበት ታላቅ መድረክ መሰላለህ ነው። ታገስ። መቼም ቢሆን እምነትህን አትጣ። ይህን ሁሌም አስታውስ። ፈጣሪ አንዱን በር ሲዘጋው ከዚያ የሚበልጥ የክብር በር ሊከፍትልህ እንደሆነ ወቅ። ያዞረችብህን ፊቷን አዙራልህ ስትስቅ እንደማይህ አልጠራጠርም። በርታ። ማን ያስለቀሰ? ማን ያሳዘነ? ለምን? በተለይ ደግሞ መቼ እንደተጎዳ ልብ ብለህ አስብ። የዛሬ 10፣ 20፣ 5 ዓመት የተጎዳኸው ነገር ዛሬ ሊያስጨንቅና ልብን ሊሰብረው ይችላል። ነገር ግን እየተጎዳ ያለው የዛሬ 20 ዓመት 10 ዓመት በሆነው ጉዳይ ሳይሆን ያንተ አእምሮ እየፈጠረ ባለው የሚጎዳ ሐሳብና ስሜት ነው። ለዚህ ነው አብዛኛው ስቃይ አእምሮ የፈጠረው ነው የሚባለው። እስቲ የጎዱን ሰዎች አስብ። ዛሬም ያስከፋዋል፣ ዛሬም ያስለቅሳል፣ ዛሬም ልብን ያሸብራል። የምትነግረው ታሪክ እኮ ነው። ይህንን የሚጎዳ ሐሳብ ማወቅ ግንዛቤ ወይም አዌርነስ ይሰኛል። እባክህ ይህንን ሐሳብ አውጣና ዛሬ ቆንጆ እንቅልፍ ተኛ። ይቅር በል። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ መንገዱ አቀበት ሊሆንብህ፣ የጀመርከው ነገር ሁሉ የሚሳካልህ ላይመስልህ፣ አልፎ ተርፎም የደከምክበት ፍሬ ሳይመጣ ቀርቶ ልብህ ሊዝል ይችላል። ነገር ግን ማስታወስ ያለብህ አንድ ትልቅ እውነት አለ። ከከባድ ጨለማ በኋላ ሁልጊዜም ብሩህ ንጋት አለ። ያራዳ ልጅ የሆነ ነገር ላስታውስሽ። እኔ ስለቆጨኝ ስለደበረኝ አሁን ላይ ምንም የለንም እኮ ግልጽ ነው፣ ማንም የለም። የሆነ ቀን ላይ ግን ዱብዳ ይመጣልሃል። በቃ አሪፍ ብር ታገኛለህ እና ጀለሶቼን ከምትል ወጪ ዝናናበት አንድ ቀን 2 ቀን ምናምን ላምሽበት ምናምን ከምትል ማለት ማዘርን አስታውሰት። ያን ብር ስታገኝ ማዘርን አስታውሰት። ይደብርሃል ነው የሚለው፣ ይደብራል። የሆነ ነገር አድርግላት በቃ ስድሰት ምናምን። ያ መላ ያገኘው መላ እንዳለ ከተነነ በኋላ ዙሪያ ማዘር ጋር እንደ መገበው አንዳንዴ እንዳይደብር ነው ያራዳች። አስታውሳት፣ ወደቂያ ሷንች ማንንም አያስብልህም አንተ ካላሰብክ። ይኸውልህ ወንድሜ፣ ከቻልክ ስኬታማ ሁን፣ ካልቻልክ ግን ተስፋ ሳትቆርጥ ዝም ብለህ ሞክር። እመነኝ፣ ወይ እናሳካዋለን ወይም ደግሞ እየሞከርን እንሞታለን። ዛሬ የገጠመህ ውድቀት የጉዞህ ማብቂያ ሳይሆን ለነገው ስኬት የሚሆን ትልቅ ትምህርት ነው። ታላላቅ ሰዎች ዛሬ ለደረሱበት ክብር የበቁት ችግር ስላልገጠማቸው ሳይሆን በገጠማቸው ችግር ሁሉ ተስፋ ባለመቁረጣቸው ነው። መውደቅህ ስህተት አይደለም። ስህተቱ ወድቆ መቅረትና አልችልም ብሎ እጅ መስጠት ነው። ወንድ ልጅ ስኬቱን እንጂ ልደቱን አያከብርም። ነቃ ደንገጥ በል አላችሁ። አንዳንድ የሆነ ሴታ ናቸው ወንዶች። ልደታችሁን ለማክበር ዘመድ አዝማድ ጠርታችሁ ያሆዬ የሆነ ነገር ምናምን ኬክ ቆረሳ ስታስጠሉ። በአላ ስኬታችሁን አክብሩ። ወንድ ከሆነ ስኬቱን ነው የሚያከብረው እንጂ ልደቱን አረ። ከጦርነት የተመለሰ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠው። ከዚህ በፊት በጣም ብዙ ከባባድ የማያልፉ የሚመስሉ ችግሮችን አልፈሻል። ያሁንም ያልፋል፣ ይነጋል። በርችልኝ። አብዛኛው ወንድ ልጅ ማለት ነው ደሃ ሆኖ የሚቀርበት ዋነኛው ምክንያት ምን እንደሆነ ታውቃለህ? መስራት ባለበት እድሜው ፍቅር ውስጥ ይገባል። እኔ ከ16 ዓመቴ እስከ 23 ዓመቴ ከብዙ ሴቶች ጋር የፍቅር ግንኙነት ጀምሬ ነበር። ስለ አንዷ ምንም ነገር እርግጠኛ ሆኜ ልነግርህ አልችልም። ግን አንድ የተማርኩት ነገር አለ። ሴቶች 3 ስቴፕ አላቸው በህይወታቸው ፍቅር ውስጥ የሚገቡበት። የመጀመሪያው ከ16 ዓመታቸው እስከ 19 ዓመታቸው የትኛውንም አይነት ወንድ ሊያፈቅሩ ይችላሉ። ጎበዚውን፣ ሰነፍ፣ ቆንጆ፣ አስቀያሚ ማተር አያደርግም። ብቻ በስሜት ብቻ ያፈቅሩታል። ከ20 ዓመታቸው እስከ 23 ዓመታቸው ደግሞ እንከባከባቸው፣ የሚሰጣቸው የተገባሽ ፍቅርሽ ይላትን እንዴት የሚያደርጋትን ወንድ ትወዳለች፣ ታፈቅራለች። ዋናው ኢምፖርታንት ነገሩ ሶስተኛው 24 ዓመት ሲሞላት ወይ 25 ዓመት ሲሞላት በምንም አይነት ጊዜዋን ዌስት ማድረግ አትፈልግም። ስለዚህ የዛን የምትመርጠው ምን አይነት ወንድ ነው? ስለ ቢዝነስ የሚያወራ፣ የራሱ ቢዝነስ ያለው፣ ገንዘብ ያለው፣ ሊያስተዳድራት የሚችል። አሁን ያለህበት አስቸጋሪ ሁኔታ ጊዜያዊ መሆኑን እመን።
በውስጥህ ካለው ፈተና ይልቅ በውስጥህ ያለው ጥንካሬ ይበልጣል። ዛሬ የዘራኸው እንባ ነገ የደስታ ፍሬ ሆኖ ያብባል። ትናንት አልፏል፣ ነገ ደግሞ አዲስ እድል ይዞ ይመጣል። ስለ ትላንትናና ስለ ነገ እየተጨነቅ መቼም ዛሬን መኖር አትችልም። ዛሬን ለመኖር ከፈለክ መልቀቅ ያሉብህን ልቀቃቸው። አንድ የሞዳት አባባል አለች፣ ለወጣቱ አብሶ ጥሩ ነው። 1000 ዓመት እንዳይት ከመኖር አንድ ቀን እንዳንበሳ ኖሮ መሞት ይበልጣል። ህይወት እኮ ያው ትኖራለህ፣ ትሄዳለህ። 1 ዓመትም 100 ዓመትም እኮ በሂደት ለውጥ የለውም። የተራራን ጫፍ እየታየ ተራራ ይወጣ። ለምን የተራራውን ጫፍ ቀጥ ብለህ የምታየው ከሆነ መቼም የምትደርስበት አይመስልህም። ነገር ግን ምንድነው የምታደርገው? የመጀመሪያውን እርምጃ ትራመዳለህ። ዙሪያ ያለውን ነገር መለስ ብለህ ኋላህን ታያለህ። የመጣኸውን ደረጃ ታያለህ። አፕሪሺየት ታደርጋለህ። ይሄን ያህል መታል ትንሽ ነው የቀረ ትላለህ። ራስህን ሞቲቬት ታደርጋለህ፣ ኢንከሬጅ ታደርጋለህ፣ ትገፋለህ። ቢደክምህ እንኳን ዲሲፕሊንድ ትሆናለህ። መጨረስ አለብኝ ትላለህ። ከዛ ኢን ኖ ታይም ተራራው ጫፍ ላይ ትደርሳለህ። ቀጣዩን ተራራ ደግሞ ታስባለህ። እንደዛ ነው ከፍ እያልክ የምትሄደው። ስለዚህ እግርህ እስኪዝል ድረስ ተጓዝ፣ ልብህ እስኪበረታ ድረስ ጽና፣ ህልምህ እውን እስኪሆን ድረስ በድጋሚ ሞክር። ተስፋ የነገ መተንፈሻህ ናት። ተስፋ ካለህ ሁሉንም ነገር ማሸነፍ ትችላለህ። ስለዚህ ዛሬም በርትተህ ቁም። ገና ብዙ የሚያምሩ ቀናት ይጠብቁሃል። ከስኬት ወደ ኋላ የሚጎትቱ ነገሮች፣ የመጀመሪያው ኦቨር ኮንፊደንስ መሆን፣ ሁለተኛው ጥቅም የሌለው ነገር ላይ ታይምን ዌስት ማድረግ፣ ሶስተኛው ከባድ ጊዜዎችን መሸሽ፣ አራተኛው ያለፈው ችግር ላይ ስታክ አድርገህ መቆየት፣ አምስተኛው ምቾትን አብዝቶ መውደድ። እነዚህ ነገሮች ከስኬት ወደ ኋላ ይጎትቷል። የእውነት ቆይ ወንድ ልጅ ቢያለቅስ ኖርማል ነው? ከምጠየቃቸው ጥያቄዎች መካከል ቁጥር አንዱ ይሄ ነው። መልሱን በዚህ አጋጣሚ ልመልስላችሁ። ወንድ ልጅ ማልቀስ አይፈቀድለትም። ግን እኮ ሳይኮሎጂ እንደሚለን ከሆነ የማያለቅስ ወንድ እኮ ጠንካራ አይደለም፣ ማልቀስ የጥንካሬ ምልክት ነው ምናምን የሚሉ ዘገምተኞች አሉ። እውነት እንደሚሉት ከሆነ ማልቀስ የጥንካሬ መገለጫ ነው? አልቃሻ ወንድ ጠንካራ ይባላል? ይህን ጥያቄ ለራሳችሁ መልሱት እስኪ፣ ለአንድ ያስተውሉት። እውነታው ምን መሰለ? ለወንድ ልጅ ማልቀስ እጅግ የተከለከለ ነገር ነው። ንጉሥ በሰራዊቱ ፊት ሆኖ ሊያለቅስ አይገባም። አባት በልጆቹ ፊት እንባውን ማፍሰስ የለበትም። ባል የሚስቱ ትከሻ ላይ ተወጥፎ ማንባት የለበትም። ለምን እንወሻሻለን? ወንድ ሲያለቅስ ይቀለዋል ምናምን ይላሉ፣ ግን ሲያለቅስ አይቀለውም። ጀስት እሱ ይቃለላል እንጂ። ማልቀስ ለወንድ ልጅ አቅመ ቢስነት ነው፣ የፍርሃት መገለጫ ነው። ስታለቅስ ደካማነትህን ነው የምትናገረው። ወንድ ልጅ አያለቅስም፣ ምክንያቱም ወንድ ነውና። ሁልጊዜ አስታውስ፣ ሕይወት እንደ መጽሐፍ ናት። አንዳንድ ምዕራፎች ሰብረዋል፣ አንዳንዶቹ ደግሞ ፈገግ እንድትል ያደርጓል፣ አንዳንዶቹ ደግሞ ለዘላለም ይለውጠዋል። ነገር ግን እያንዳንዱ ገጽ ጥሩም ሆነ መጥፎ አንተ ማን እንደሆንክ የሚገልጽ የታሪክ አካል። ስለዚህ መጽሐፉን በጣም ቀድመህ አትስቀው። ያንተ ምርጥ ምዕራፍ ቀጣዩ ሊሆን ይችላል። ምንም አይነት ትግል ይሁን ማቆም ፈልገህ ሊሆን ይችላል፣ ማግኘት ፈልገህ ሊሆን ይችላል፣ የሆነ ነገር ማድረግ ፈልገህ አቅቱ ሊሆን ይችላል። እቺ መከራ ነች። መከራ ማለት ሞት አይደለም። ግን መቀየር የማንችለው አንድ ነገር ቢኖር መሞቻችንን ብቻ ነው። የሞተን ሰው ማስነሳት እኛ አንችልም። የመሞቻችንንም ቀን መቀየር አንችልም። ከዛ ውጪ ግን መቀየር የማንችለው ነገር በምድር ላይ የለም እና ፈጣሪ ሲባርክ በትንሽዬ ፖስታ ውስጥ መከራን አሽጎ ይሰጣል። ፖስታዋን ለመክፈት መከራውን ማለፍ ግዴታ ነው እና በመከራ ውስጥ መባረክን ታገኛለህ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።